የኢትዮጵያን ችግር ምናልባት ወደ ኋላ ላይ እናነሳዋለን። ኢትዮጵያ በአራቱም ማዕዘን በሁሉም ክልሎች ማለት በሚቻል መልኩ ቀውስ አለ። ያን ቀውስ ከመፍታት ይልቅ ያንን ቀውስ እንዳልተፈጠረ አድርጎ በትንንሽ ስኬቱን በራሱ የሚመዘንበት የሚለካበት የተለያዩ ነገሮች ቢኖሩም አብይ አህመድ ትንንሽ ስኬቶች ናቸው የሚላቸውን እያነሳ ኢትዮጵያ ውስጥ ምንም ነገር እንደሌለ፣ ሁሉ ነገር አልጋ ባልጋ፣ ሁሉ ነገር መልካም ሰላም አድርጎ የሚገልጽበት ሁኔታ በተለይ ከሰሞኑ በጣም ስራ በዝቶበት ረፍት የለውም፣ በየቦታው ነው የሚሄደው። ምናልባት እየሰራን ነው፣ ለኛ ለወሬ ጊዜ የለንም፣ እኛ ስራ ላይ ነን የሚልም መልእክት ያው የተለመደው የአብይ አህመድ ባህሪ ስለሆነ የኢትዮጵያ ሕዝብ ለምዶታል። ግን እንዴት ነው ይህንን ነገር የኢትዮጵያ ሕዝብ አሁንም እያየ አሁንም ሌላ ተጨማሪ 5 ዓመት በስልጣን ቆያለሁ የሚልን አገዛዝ በትዕግስት የሚመለከተው? ለምሳሌ ሰሞኑን እንዳልኩ ወደ አርባ ምንጭ አካባቢ በሄደበት ጊዜ እዛ አካባቢ ከፍተኛ ችግር አለ። ዘይሴዎች በመንግስት ኃይሎች ናቸው እየተገደሉ ያሉት። ቀደም ሲል መግቢያ ላይ እንዳልኩት በጋምቤላ አካባቢ የዘር ማጥፋት ወንጀል ልክ የዛሬ 20 ምናምን ዓመት አካባቢ እንደተፈጸመው አይነት በመንግስት ኃይሎች አኟኮች እየተመረጡ የተገደሉበት አይነት ክስተት አሁንም አንዣቧል። ትልቅ ስጋት ላይ ነው ያለ ነው የሚል የጋምቤላ ተወላጆች የአኟክ ተወላጆችን ስጋት እየሰማን ያለ ነው። ሰዎች እየተገደሉ ነው። ዛሬ ከዛው ከጋምቤላ አካባቢ እንደሰማነው መኪኖች እየተቃጠሉ ነው። ይሄ በሚሆንበት ሁኔታ ምንም አይነገርም። አብይ አህመድ እንደነዚህ አይነት ክስተቶችን እንደ ተራ ነገር ነው የሚያልፋቸው። እነዚህ ነገሮች ግን እየበረቱ እየጨመሩ ነው የመጡትና እሱ ሌላ ዓለም ላይ ነው ያለው። ምናልባት ከዚህ አንጻር ይህ ነገር ወዴት ሊያመራ ይችላል? አሁን ቀውስ የሌለባቸው ክልሎችም ቀውስ እየተፈጠረባቸው ነገሩ እየሰፋና እየተጠናከረ ነው የመጣው። መፍትሄ መፈለግ የለም። አቅሙ እያነሰ እንዳለ ይነገራል። ነገ ከነገ ወዲያ በፖሊስ አቅም ከተሞች ላይ እንደዚሁ ሰላምና መረጋጋትን ለማምጣት የሚያስችል አቅም ላይኖረው ይችላል የሚለው ስጋት በራሱ ሰፈርም እንደዚሁ እየተነሳ ነው ያለው። ይህ ነገር ወዴት ሊያመራ ይችላል? እንደው ያሬድ መጀመሪያ የአብይን ሁኔታ የመንግስትን ሁኔታ ምን ከተመለከትን አብይ ትንሽ እንግዲህ የዚህ ነገሮችን በሃይማኖታዊ ትርጓሜ ፖለቲካ እየሰራ ግን በሃይማኖታዊ ትርጓሜ የማየትና እነዚህን ሁሉ ውጥንቅጥ ሁኔታዎች፣ ትርምሶች፣ ግጭቶች፣ የህዝብን ስቃይ ሰፈሪንግ ህዝቡ የሚራብበትን የሚቸገርበትን ነገር ሁሉ ልክ የእሱን ጽናት ለመፈተን የመጣ የማዕበል ወጀብ አድርጎ እና የሚያልፍ ልክ የእንትን መርከብ ውስጥ ገብተህ ከዛ በኋላ ማዕበሉ ሲያልፍ አብይና እሱ ይዟቸው መርከብ ውስጥ የገቡ ጥቂት ሰዎች የሚተርፉበት ማዕበል አድርጎ የማሰብና ያንን ይሄን ኢትዮጵያ ውስጥ ያለው መከራ ሃይማኖታዊ ትርጓሜ የመስጠት ነገር ከብዙ ንግግሮች ውስጥ በየቦታው ሲናገር የምሰማው ነገር እሱ ነው እና ይሄ መከራን እኛ በጽናት እናልፈዋለን፣ ጌታ ጥንካሬውን ሰጥቶናል፣ ስለዚህ ጠንካሮች ስለሆነ እናልፈዋለን የሚል መታበይ ታይበታለህ። ይሄ ለእኔ የሚገባኝ ነገር ሰውየው በደንብ የቀጠናውንም የሀገሪቷንም የማህበረሰቡንም ስነ ልቦናና የፖለቲካ ውጥንቅጥ ሁኔታ በቅጡ ያለመረዳት የሚያመጣውንም መዘዝ በቅጡ ያለመረዳት እና በሳት የመጫወት አይነት ስራ ነው እየሰራ ያለው። ይሄ ዛሬ የህዝቡን ዝምታ ነው እንደ ወይ ፍርሃት ነው ወይ ምንም አያመጣም በሚል የሚያስቡት። እስከዛሬ በኢትዮጵያ ህዝብ በዝምታ ውስጥ እንዲቆይና ነገሮች የሁሉ መከራ ሲወርድበት ዝም ያለው ያልተደራጀ ማህበረሰብ ወይም ደግሞ የተደራጀው ማህበረሰብ የተደራጀባቸው ማዕቀፎች ባለፉት 30 ዓመታት ሆን ተብሎ ስራዬ ተብሎ በተቀናጀ መንገድ ሲመታ የኖረ ተቋማት ጠንካራ የሆኑ የህዝብን ጥያቄ ሊያነሱ የሚችሉ ምንም አይነት ገለልተኛ የሚባል ምንም አይነት ተቋም እንዳይኖር የወያኔ የሚመራው የኢህአዴግ ስርዓት አጽድቶለት ነው ሄደው ለአብይ ጠንካራ የሆነ የሰራተኛ ማህበር፣ ጠንካራ የሆነ ገለልተኛ የሆነ የነጋዴ ማህበር፣ ጠንካራ የሆነ የገበሬዎች ማህበር፣ ጠንካራና ገለልተኛ የሆነ በየሙያው የባለሙያዎች ማህበር፣ ጠንካራ የሆነ የተማሪዎች ማህበር፣ በየዩኒቨርሲቲው የተማሪዎች ማህበር
አመራር ነበራቸው። ከውስጥ አስተዳደር አንስቶ በውጭ ጉዳዮችም በኢህአዴግ ጊዜ ራሱ እነ ተክለ ሚካኤልም በተለይ በነበሩበት ጊዜ ኢቭን ከዛ ወዲህ እስከተወሰነ ጊዜ ድረስ የዩኒቨርሲቲ የሀገር አቀፍም በየዩኒቨርሲቲው የተማሪዎች ማህበሮች ነበሩና የውስጥ የአካዳሚክ ነፃነትና ሌሎች ሀገር አቀፋዊ የሆኑ ኢሹዎችን ተማሪዎች ዲስከስ ያደርጋሉ፣ ዲቤት ያደርጋሉ። በሚያስቆጣው ጉዳይ ላይ ወጥተው አደባባይ ላይ ይቆጣሉ። ያ ሁሉ እንዳይኖር ነው ስራ የተሰራው። ወደ ትግል ያልገባው የኢትዮጵያ ህዝብ ሁልጊዜም ጸሐፊዎች እንደሚሉት ወደ አንድ ለውጥ ለመራመድ ከዚህኛው ግፈኛ ወደ ሌላኛው የሚሄድበትን መንገድ ወደ ሌላኛው ግፈኛ እንደማይሄድ ማረጋገጥ የሚፈልግ ህዝብ ነው። በተለይ የስቴት ኮንቲኒቲ ጉዳይ ያስጨንቋል። ሀገሩ በሰላም እንደምትቀጥል ማረጋገጫ ማግኘት ይፈልጋል። ሁለተኛ የሚመጣው ኃይል ዋስትና እንዳይሰጠው ይፈልጋል። የሰላም የደህንነት ዋስትና እንደሚሰጠው፣ ቂመኛና ያኮረፈ ኃይል እንደማይመጣ፣ ሌላ ደም አፍሳሽ ኃይል እንደማይመጣ ማረጋገጥ ይፈልጋል። ተስፋ ሳይኖረው ፊቱን ወደ ሌላኛው አይዞርም። ናፒየር ሲመጣ አውቆታል፣ ግን ሀገር ውስጥ ባለው ሁኔታ ተሰላጅቷል። ንጉሱንና ሀገሩን መከላከል እንዳለበት ያውቃል ህዝቡ፣ ግን ለገመ። አዲስ ለውጥ ነው። አጤ ቴዎድሮስ ያ ለውጥ እንዲሳካ ሜካኒካል የሆኑ ሊደርሺፖችን ይከተላሉ፣ ኢንስትሩሜንታላይዝ ያደርጋሉ። እዚህም እዛም ያለውን ጉልበተኛ ልክ ለማስገባት እና የሀገር አንድነትን ለማጽናት ጥረት ያደርጉ ነበር። ያ በደል ሆኖበታል። አካባቢው ላይ ያለው መሳፍንት አኩርፏል። ናፒየር ሲመጣ ለገመ። በወቅቱ ታማኞቻቸው ናቸው ከእሳቸው ጋር እሳቸውም ትውልዱን ውርደትን እንዳይጎናጸፍ ቢያንስ የኢትዮጵያን ክብር አስጠብቀው ለማለፍ ቻሉ። ዛሬም ድረስ ቴዎድሮስን አልያዙትም፣ መንፈሱን አላሰሩትም፣ አላሸነፉትም። እንግሊዞች ዛሬም ይቆጫቸዋል ቴዎድሮስን አለመያዛቸው። የኢትዮጵያ ህዝብ ግን ለገመ። መሳፍንቱ ለገሙ፣ አልተባበሩም። አብይ አህመድን የኢትዮጵያ ህዝብ አድኖታል። ከአንዴም 2-3 ጊዜ በርካታ ጊዜ አላወቀውም። የለበሰውን ለምድ አላወቀውም። ምን አይነት ስብስብ፣ ምን አይነት ቡድን፣ ምን አይነት ግለሰብ እንደሆነ ህዝቡ አልተረዳም ነበር። ዛሬ አብይ አህመድን የሚታደግ አማራ የለም። አይለግምም አማራ። ጸረ አብይ አህመድ ትግል እያደረገ ነው ያለው። ዛሬ አብይ አህመድ የሚታገል አማራ የሚታገለው በመልገም አይደለም፣ በማድፈጥ አይደለም። ጸረ አብይ አገዛዝን በይፋ በመምራት በአደባባይ በመታገል መስዋዕትነትን በመክፈል ከ40 ከ70 80 ጊዜ በላይ በየዕለቱ በአየር እየተደበደበ ነው ዛሬ ትግል እያደረገ ያለ አማራ ትውልድ። 80 ጊዜ በላይ አየር ድብደባ። ካን ዩ ኢማጂን? ኢትዮጵያውያን በሀገራችሁ መንግስት አርሶ አደር ላይ ከ70 እና ከ80 ጊዜ በላይ ሚጎች እየተነሱ የአየር ድብደባ ያለ ምንም አየር መቃወሚያ የለውም። ከፈጣሪው በላይ ያንን ጥቃት የሚከላከልበት ተፈጥሯዊ ሀብት ምናልባት ትንሽ ጥበብ አለው ከተባለ የመደበቅ ጥበብ። በኢትዮጵያ ህዝብ ሀብት በተገዛ ንብረት የአማራ አርሶ አደር በ80 እና 90 ጊዜ በየዕለቱ በአየር የሚደበደብበት ፖለቲካዊ እና ነባራዊ ሁኔታ ተፈጥሯል። ደግነቱ ብልጽግና ስለተሸነፈ ነው ያንን የሚያደርገው። ብልጽግና ከዚህ በኋላ መንግስት እንደማይሆን አውቆታል። ስለዚህ እንደ እብድ በሶ በየዕለቱ በየአካባቢው ላይ ሲበጠብጠው ይውላል። የየአካባቢው ላይ ንጹሃንን እንትን ለማለት የሃይማኖትን ታርጌት ሊያደርግ ይችላል። በቅርብ ቀናቶች ውስጥ ይሄንን ነው የሚያደርገው። ከዚህ በኋላ የውንብድና ስራ የኢትዮጵያ ህዝብ ስራ መሆኑ ያለበት ከዚህ በኋላ ብልጽግናን በየአካባቢው ሊያደርስ የሚችለውን ጥፋት ለመቀነስ የሚያስችል ህብረት ነው መፍጠር ያለበት። በየአካባቢው ጎረቤቱን እንዲጠብቅ ማድረግ፣ ህዝቡ መነጋገር ይኖርበታል። ከፍርሃት ቆፈን ወጥቶ ጎረቤቶቼ እነማን ናቸው ብሎ የኦሮሞ ህዝብ የአማራውን ህዝብ፣ የአማራው ህዝብ የኦሮሞውን ህዝብ፣ የአማራው ህዝብ የትግራይን ህዝብ፣ የትግራይ ህዝብ የአማራውን ህዝብ፣ የሲዳማው ወላይታውን በርታ በርታ መባባል አለበት። ይሄንን ጊዜ ጠብቀኝ ጠብቀሃለሁ መባባል አለበት። የፖለቲካ ልሂቃኑም ይሄንን ዋስትና መስጠት አለባቸው። በጣም ብልጽግና በተሸነፈ ቁጥር
ልክ እንደ ጎረቤት ሀገራት ላይ እንደምናያቸው ሎርዶች ሊያደርስ የሚችለው ማህበራዊ ፖለቲካዊና ወታደራዊ ውድመት ቀላል አይደለም። በተደጋጋሚ የዚህን ቡድን ማንነት በደንብ አይተናል። በየቦታው ላይ የሚያደርጋቸው የሚፈጽማቸውን ነገሮች በሚገባ አይተናል። ንጹሃንን መግደል ለዚህ ቡድን ፖለቲካ ነው። ህዝብን ማፈናቀል፣ ሚሊዮኖችን ሀገር አልባ ማድረግ፣ ከተሞችን ማንደድ፣ ነሻሽመኔን እንደ ውሃ እኮ ነው የደፋው ብልጽግና። ቢካዝ አዋጭ ነው ብሎ ካሰበ ያደርገዋል። አንድ የፖለቲካ እንትኖች የሚሉት ነገር አለ። ብልጽግና ከዚህ በፊት የነበረው አምባገነኖች በአንድ ህዝብ ላይ መከራና ስቃይን ሲያዋልዱ መከራና ስቃዩን የሚያደርጉት በዛው በልሂቃን ስብስብ በዛው ሰርክል ዙሪያ ባለው ነው አይደል? ኖት ኢን ዘ ኔም ኦፍ ዘ መኒ አይደል? በብዙሃኑ ስም አልነበረን ጥፋትን የሚፈጽም የሆነ ስብስብ ደርግ ከፈጸመ ጥፋቱን የሚፈጽመው ደርግን ወክሎ ነው። ታማኝነቱ ለአይዲዮሎጂ ብልጽግና ህዝብን ወክዬ ነው ማጠፋው ነው የሚለው። ለየት የሚያደርገው ነገር እሱ ኢን ዘ ኔም ኦፍ ዘ መኒ በኦሮሞ በሚባል ህዝብ ስም ነው ውድመት ፈጽማለሁ የሚለው። ያድነኛልን ብሎ የሚያስበው ያንን ማህበረሰብ ብልጽግናን ከዚህ ማህበረሰብ መለየት። ይሄ ማህበረሰብም ኖት ኢን ማይ ኔም በኔ ስም ጥፋት አትፈጽምም ብሎ በግልጽ ያለውን ነገር አውቆ በአደባባይ አውግዞ ጎረቤቶቹ ጋር ይሄንን እንግዲህ የሚመጣውን የማይቀረውን ለውጥ ኢኔቪታብል ኢትዮጵያ ውስጥ ፖለቲካዊ ለውጥ የማይቀር ሁኔታ ሆኗል። የማይቀረው ሁኔታ ግን ብልጽግናን የምንጠላ ሰዎች ይሄንን እኩይ ቡድን በሀገርና በህዝብ በወገኖቻችን ላይ የሚያደርሰውን ፍጅትና እልቂት የምናወግዝ ብቻ ሳንሆን ብልጽግናን ለመሸከም የሚያስችል ማህበራዊ፣ ፖለቲካዊ፣ ኢኮኖሚያዊ እና ጂኦፖለቲካል ኮንዲሽንስ የሌሉ መሆኑን መገንዘብ ያስፈልጋል።